እንጨቱን ስንት ብለሽው ነው? 400 100 ብር ያዋጣሻል? ወይ ወንድሜ እነዛ እንኳን አያዋጣኝም። ቁጭ ብለሽ ትያለሽ እንጂ ማንንም አይገዛሽ። በጣም እኮ ድካም ስላለው ነው። ባይሆን 100 ብር አስተያየት ላድርግልክ። የሚያዋጣሽ ከሆነ ያዡና እንዲህ ካልሆነ ቻው። ባዶቼን ቤት ከምገባ እንደ ነገሩ ሸጬልኝ ና በቃ ውሰደው ና። አቤት ምን ነበር? እንጨቱን መግዛት ፈልገን ነበር። ገዝቼዋለሁ እኮ እኔ። አንተ ሳትሆን እሷ መልስ ትስጥ። እንደገዙት ንገሪያቸዋ። ወይ ወንድሞቼ በጣም ይቅርታ፣ ከናንተ በፊት እሱ ሲያወራኝ ነበር። በስንት ልትሸጪለት? 100 ብር። ጥሩ፣ እኛ በ500 ብር እንገዛሻለን። አንተ ያማል እንዴ? 100 ብር ልገዛው ተስማምቻለሁ እኮ። የሚያመማ አንተ ነህ። አንድ ሴት ይሄን እንጨት እዚህ ለማምጣት ዳገት ወጣ ቁልቁለት ወርዳ ብዙ ድካም አይታ፣ ስለዚህ ድካማቸውን ያገናዘበው ዋጋ ነው መስጠት ያለብን። የሰውን ዋጋ ታሳነስ። ሌላ ነገር እንኳን ማድረግ ባንችል በዚህ እንኳን እንደግፋቸው። በእውነት በጣም ይቅርታ። የእናንተ ንግግር ብዙ ነገር አስተምሮኛል። አመሰግናለሁ።